አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ይህ ተርቢያ ወታዲብ የተባለው ቻናላችን ነው። ኢንሻአላህ እንኳን ደህና መጣችሁ። ይህ ቻናል ዋና ዓላማው ኢስላማዊ ተርቢያዎችን መስጠት ወይም ማስታወስ ነው። ኢንሻአላህ ከሪያዱ ሷሊሆችን ላይ በእያንዳንዱ ቻፕተር ላይ በእያንዳንዱ ምዕራፍ ላይ እየገባን ቁርአን ሐዲሶችንና ቁርአንና ሐዲሶችን እንተነትናለን ኢንሻአላህ። እንዲሁም ተግባራዊ መለማመድ ያለብን ቴክኒኮችን እናያለን አብረን ማለት ነው። በእያንዳንዱ ቻፕተር ላይ የኛ አስተዋጽኦ የሚሆነው ምንድነው? በዛ ቻፕተር ላይ ምን ማድረግ አለብን የሚለው ነው። ለምሳሌ አሁን ንያን በተመለከተ ንያ አሁን ባለፈው ንያን በተመለከተ ምንድነው ንያ ምንድነው? ለምን ያስፈልገናል? የቁርአንና የሐዲስ ትንታኔ ምን ይመስላል የሚለውን አየን ማለት ነው። በባለፈው ቻፕተር ላይ በባለፈው ኤፒሶድ ላይ ማለት ነው። አሁን ደግሞ ንያ ለማስተካከል ንያችንን አንድን ስራ ኸይር ስራ በምንሰራበት ጊዜ ንያ የሚስተካከለው እንዴት ነው የሚለው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ንያን እያስተማሩት በቲዎሪ ብቻ ሳይሆን በተግባር ልምምድ ነው። ልክ እንደ አንድ አሰልጣኝ ማሰልጠን ማለት ነው። ሰሃቦችን ያሰለጠኗቸው እንጂ ኖርማሊ ዝም ብሎ ሌክቸር መስጠት ብቻ አልነበረም። ስለዚህ የኛም ዓላማ ተርቢያ ወታዲብ ምንድነው? ዋና ዓላማው ይሄን ተግባራዊ ስልጠና ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነበር የሚያደርጉት የነበረው? ከዛስ እኛ እንዴት አድርገን ነው አኽላቃችንን እንደመቀየር ባህሪያችንን እንደመቀየር እያንዳንዱ የየቀን እንቅስቃሴያችንን እንደመቀየር ምን ማድረግ አለብን የሚለውን የሚጨምር ነው በእያንዳንዱ ቻፕተር ላይ ማለት ነው የኛ አስተዋጽኦ። ስለዚህ ማለት ነው ንያን ለማስተካከል የተግባር ልምምድ የሚል ነው ማለት ነው የዛሬው እና ከቁርአን ከሐዲስ እና እንዲሁም ከሰሃቦች ልምምድ ላይ እናያለን ማለት ነው። የዚህ የመጀመሪያው አን ሰዓድ ብን አቢ ወቃስ ረዲየላሁ አንሁ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢነከ ለን ቱንፊቀ ነፈቀተን ተብተጊ ቢሃ ወጅሀላሂ ኢላ ኡጅርተ ዐለይሃ ሐታ ማ ተጅዐሉ ፊ ምርአቲክ ረዋሁል ቡኻሪ። ይህ ቡኻሪ የዘገቡት ሐዲስ ነው። ኢንሻአላህ ምንድነው ሰዓድ ብን አቢ ወቃስ ከአሽረቱል ሙበሽሪን አንዱ የሆኑት ናቸው ማለት ነው። 10 ጀነት ከተሰቀለላቸው በዱንያ ላይ ያሉ ማለት ነው ሰሃቦች አንዱ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉኝ ይላሉ። ኢነከ ለን ቱንፊቀ ነፈቀተን አንተ እኮ አንድም ሰደቃ አታደርግም ስጦታ አትሰጥም ለአላህ ብለህ ማለት ተብተጊ ቢሃ ወጅሀላሂ አላህን ፊት ፈልገ የአላህን ፊት ፈልጎ ማለት አገላለጽ ነው። ይሄ ማለት አላህን ውዴታ ፈልገ ማለት ነው። ኢላ ኡጅርተ ዐለይሃ አንድ ሰው ፊት ነሳኝ ሲል ፊቱን አዞረብኝ ለማለት አይደለም። ያው አልፈለገኝም እንደማለት ነው። ወጅሃ አላህን ፈለግን ስንባል ደግሞ አላህን ወደን ማለት ነው። የአላህን ፊት ፈለግን ሲባል አገላለጽ ነው ልክ እንደ አማርኛው ማለት ነው። ስለዚህ ቢሃ ወጅሀላሂ ኢላ ኡጅርተ ዐለይሃ በዛ ላይ አጅር ያገኘበት ቢሆን አንድ ኸይር ነገር አንዳች ነገር ስትሰጥ አጅር ታገኝበታለህ አላህን ፈልገህ የአላህን ፊት ፈልገህ እስካደረግከው ድረስ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ሐታ ማ ተጅዐሉ ፊ ምርአቲክ ለባለቤት የምታጎርሳት ጉርሻ እንኳን ለአላህ ብለህ ያጎረስክ እንደሆነ አጅር ታገኝበታለህ። ስለዚህም ከዚህ በተግባር ልምምዳችን ምንድን ነው? ንያ ከተስተካከለ የየዕለት ተግባራችን ኢባዳ ይሆናል። ስለዚህ በእያንዳንዱ እንቅስቃሴ በእያንዳንዱ በምናደርግባት ነገር ውስጥ ኢቭን ለባለቤታችን ወይም ለቤተሰቦቻችን ለእናት ለአባት ሊሆን ይችላል በምናጎርስበት ሰዓት እንኳን ንያ የምናደርግ ከሆነ አላህን የምናስብ ከሆነ ለአላህ ወጂህ ላይ የምንታረገው ከሆነ አጅር እንደምናሳይበት ያሳያል። ስለዚህ በየቀኑ ነበር የእያንዳንዱ እንቅስቃሴያቸውን ወደ አላህ እንዲያደርጉ ያስተምሯቸው እንደነበር እናያለን። እኛም እንደዛ ማድረግ እንዳለብን ለማየት ማለት ነው። የሁለተኛው ሐዲስ ኢንሻአላህ አን አቢ ሙሳ አልአሻሪ ረዲየላሁ አንሁ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢዛ አራደ አሐዱኩም አምረን ፈልየቁል اللهم إني أسألك خيره وخير ما فيه وخير ما أرسل به وأعوذ بك من شره وشر ما فيه وشر ما أرسل به። ይሄ ደግሞ ሐዲስ የሚያሳየን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዱን ነገር ስንጀምር በዱዓ መጀመር እንዳለብን አቡ ሙሳ አልአሻሪ ነው ይሄን ሐዲስ ያስተላለፉልን ማለት ነው። ለነብዩ ሰለላሁ ዐለይሂ ወሰለም ሰማው ይላሉ። ለአቡ ሙሳ አልአሻሪ እንደዚህ ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተምሯቸው። አንድ ነገር በፈለክ ጊዜ ጉዞ ሊሆን ይችላል ወይም ደግሞ አንድ ቢዝነስ ለመጀመር ሊሆን ይችላል ወይም እንደዚህ የዩቲዩብ ቻናል ለመጀመርም ሊሆን ይችላል። እንደዚህ በሚሆንበት ጊዜ ዱዓ በማድረግ ጀምር ነው። ዱዓ ማድረግ በዛ ላይ አላህ ወይ ይሄ ለዚህ ኸይር ነገር ከያዘው ኸይር ነገር እጠይቃለሁ እንዲሁም በውስጡ ካለው ኸይር ነገር እንዲሁም ደግሞ በተላከበት ኸይር ነገር ያ ነገር ለምሳሌ ስጦታ ከሆነ ከተላከበት ማለት ነው። ወይም ከዚህም ነገር ላይ የተላከበት አንድ ነገር ሊኖር ይችላል በውስጡ። ስለዚህ ከሱ እጠይቃለሁ ኸይሩን ነገር
እንዲሁም ደግሞ ከሸሩ ጠብቀኝ ማለት አለብናል። ከሸሩ ጠብቀኝ ማለት ደግሞ ምንድነው? ከተላከበት ሸር ነገር ጠብቀኝ። ወሸረ ማ ፊሂ ወሸረ ማ ኡርሲለ ቢሂ ከተላከበትም ከውስጡ ከያዘውም እንዲሁም ከራሱ በነገርየው ሸር ነገር ጠብቀኝ ማለት ነው። ስለዚህ ሁሉንም ጉዳይ በዱዓ መጀመር እንዳለብን ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል ማለት ነው። የሚቀጥለው ኢንሻአላህ ንያ በምናስተካክልበት ጊዜ ንያ ለነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦቹ ስለ ንያ ሲነግሯቸው አኻፉ ማ አኻፉ ዐለይኩም ሽርኩል አስገሩ ቃሉ ወመ ሽርኩል አስገሩ ቃለ አሪያ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። መሐመድ በዘገቡት ዘገባ ኢማም አህመድ የዘገቡት ዘገባ ነው። እኔ እኮ ከእናንተ ከሁሉ ነገር የምፈራላችሁ ማ አኻፉ ዐለይኩም ሽርኩል አስገር ትንሹን ሽርክ ነው፣ ትንሽዬ ማሻረክ ነው የምፈራላችሁ። ቃሉ ወመ ሽርኩል አስገሩ ትንሽ ሽርክ ማለት ምንድን ነው ብለው ጠየቁ። ቃለ አሪያኡ ለሰው ለእይታ ብሎ መስራት ማለት ነው። ይህን ቀልብን ብቻ የሚመለከት ነገር ያችን ኸይር ስራ ስንሰራት በውስጣችን ያለው ፍላጎት ሰዎችን ማስደሰት ነው ወይስ አላህን ማስደሰት ነው? እቺ ነቢዩን ሰለላሁ ዐለይሂ ወሰለም ከትልቁን ሽርክ ካስወገዱላቸው ካጸዳቸው ካስተማሯቸው በኋላ ነቢዩ ሰለላሁ ዐለይሂ ወሰለም በጣም ያሳስባቸው የነበረው የአላህ መልእክተኛ በጣም ያሳስባቸው ጉዳይ ይህ ነው፣ ሪያ ማለት ነው። እኛንም በጣም ሊያሳስበን ከሪያ መጽዳት አለብን። አንድ ነገር በምንሰራበት ጊዜ ለአላህ ብለን መስራት አለብን ማለት ነው። ኢንሻአላህ ሌላው ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እንደዚህ ብሏል። ቡኻሪ እና ሙስሊም በዘገቡት ዘገባ ማለት ነው። ኢዛ ቃመ አሐዱኩም ዩሰሊ ፈኢነሁ ዩናጂ ረበሁ አንድ ሰው ወደ ሶላት በቆመ ጊዜ አላህን እያነጋገረ ነው ያለው። ስለዚህ ማለት ነው ሶላት ከአላህ ጋር የሚደረግበት ንግግር እንደመሆኑ መጠን ንያችንን ወደ አላህ ተወጅሃችንን ወደ አላህ ማድረግ አለብን። ሶላት ሁለት ነገሮች አሉት ማለት ነው። የአንድ ሰው አካል አለው፣ እንዲሁም ደግሞ ሩህ አለው። ወይም ደግሞ አንድ ኮምፒውተር ሶፍትዌር አለው፣ እንዲሁም ደግሞ ሃርድዌር አለው። የሶላት ደግሞ እንደዚሁ ሁለት አካሎች አሉት። አንደኛው አካሉ ምንድነው? የተረጋጋ ጥማኒና መሆኑ ነው፣ ተግባሯን በትክክል መፈጸሙ ሩኩን ስጁዱን ማለት ነው። ሁለተኛው ኩሹኡ ነው፣ ሩህ ይባላል። እሱ የሶላቱ ሩህ ኩሹኡ ነው፣ አላህን የማስታወስበት መጠን ማለት ነው። በዛ ሶላት ላይ ወደ ሌላ አለመበተኑ ሩህ እንዲኖረው ያደርገዋል። በተጥማኒና የተረጋጋ ትክክለኛ ቁርአኑን ትክክለኛ የተረጋጋ ሆኖ መስገዱ ደግሞ አካሉ የተሟላ ይሆናል ማለት ነው። ስለዚህ ሶላት ከአላህ ጋር የሚደረግበት መድረክ እንደመሆኑ መጠን ንያችንን ማስተካከል ይኖርብናል ማለት ነው። ከዛ ቀጥሎ የምናየው ሙዓዝ ብኑ ጀበል ረዲየላሁ አንሁ ስለ ንያ ስለ ኸይር ስራቸውን እንዴት አድርገው ቢሰሩ እንደነበር ለማየት የነሱን ልምምድ ደግሞ ያየን እንደሆነ ኢኒ ለአህተሲቡ ነውመቲ ከማ አህተሲቡ ቀውመቲ በሌሊት ቁሜ አላህ ዘንድ አጅር አገኛለሁ ብዬ እንደማስበው ሁሉ እንዲሁም በመተኛቴ በሌሊቱ ላይ በእንቅልፌም አጅር እመኛለሁ አለ። ይህም ንያቸው ለአላህ ብለው የሚተኙ አላህ እንድንተኛ አድርጎ የኸለቀን በመሆኑ ንያቸውን አደባቸውን ጠብቀው ዚክራቸውን አድርገው በመተኛታቸው አጅር እንደሚያገኙት ሁሉ እንደሚያስቡት ማለት ነው። እኛ አሁን በእያንዳንዱ ኸይር ስራችን ላይ በእንቅልፋችን ላይ እንመኛለን ወይ እንዲሁ ለሾው ኦፍ እንኳን ስንት ስራዎችን አበላሽተናል ማለት ነው። ስለዚህ ይሄ የሰሃቦቹ የንያ የማስተካከላቸው ጥግ የእኽላሳቸው ጥግ ምን እንደሆነ ያሳየናል። ሌላው ሰልማን አልፋርሲ ረዲየላሁ ዐንሁ ደግሞ እንዲህ ይላሉ፣ ኢኒ ለአህተሲቡ ቀይሉለቲ ከማ አህተሲቡ ቂያመቲ እኔ በሌሊት ቁሜ አጅር አገኛለሁ አላህ ዘንድ ብዬ እንደምቆመው ሁሉ ከሰዓት በኋላ የመተኛት ቀይሉላ እንቅልፌ ላይ አጅር አገኛለሁ ብዬ አላህ ዘንድ እተሳሰባለሁ። ይህም የንያቸውን ጥግ የእኽላሳቸውን ጥግና በዛም በእያንዳንዱ ኸይር ስራቸው ላይ እያንዳንዱን ሐላል የሆነ ነገር ሲሰሩ ሁሉ አጅር ሊያገኙበት እንደሚመኙበት ያሳየናል። ተግባራዊ ልምምዳችንን እንድናስተካክል ነው ይህን ሁሉ ያመጣሁት ማለት ነው። ስለዚህ ይህ ቻነል ለሌሎች እንዲደርስ እንዲሁም ይሄ ለሁሉም እንዲደርስ ማለት ነው ለሌሎች ሁሉ እንደምናደርገው ላይክ ሼር ምንም ማድረግ ማንኛውም ከኛ ላይ የሚቀንስብን ነገር የለም ማለት ነው። ስለዚህ ማለት ነው ይህን እንድታደርጉ ባላህ ስም እንጠይቃለን። ይህን ዝግጅት የምናደርግ ያለ ነው ማለት ነው በኢትዮጵያ ውስጥ በተለይም በአማርኛ ይህን ኪታብ አንደኛ ሪያዱ ሷሊሂን ከማስተዋወቅ አንፃር፣ ሁለተኛ ኸይር ስራዎችን እንደዚህ ስራዎችን በተዘጋጀ መልኩ እንደዚሁ ማለት ነው ብናደርግ ሌሎችም ተነሳሽነት ይኖራቸዋል። እኛን እንደዚህ ኢንካሬጅ ብታደርጉን ብታደፋፍሩ ሌሎችም ይደፋፈራሉ። ስለዚህ ማለት ነው በዚህ ጉዳይ ላይ የሁላችንም ትብብር ያስፈልጋል። የእናንተም ትብብር ወሳኝ ነው ማለት ነው። ባረከላሁ ፊኩም እና ሁልጊዜ ፕሮግራሙን በተቻለ መጠን በዱዓ ለመዝጋት እንሞክራለን ማለት ነው።
بسم الله والحمد لله والصلاة والسلام على رسول الله. اللهم يا حي يا قيوم برحمتك نستغيث أصل لنا شأننا كلها برحمتك يا أرحم الراحمين. اللهم يا حي يا قيوم إنا نسألك الخير ما فيها وخير ما فيه وخير ما أرسل به وأعوذ بك من شره وشر ما فيه وشر ما أرسل به. اللهم إنا نستعينك ونستغفرك ونعوذ بك اللهم اهدنا سبل السلام واختم لنا على دين الإسلام برحمتك يا أرحم الراحمين. اللهم يا حي يا قيوم يا حي يا قيوم اللهم بعلمك الغيبة وقدرتك على الخلق وبرحمتك وسعت كل شيء. اللهم وبحولك القديم وبقوتك المتين إنا نسألك الدنيا خير ما فيها في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. اللهم إننا سمعنا منادي ينادي للإيمان أن آمنوا بربكم فآمنا فاغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين. آمين آمين. وسلام على المرسلين